አማርኛ ግን በደንብ ተነጣጥቆ ከኔ በለጥ አንተ አትሰነጣጥቅም። ግን ሰውን ኦፌንድ የሚያደርግ ቃልን አልጠቀምም እንጂ እንደ ማትሪክ አስተማሪ እኔ ቃላት ምንድነው የተከሸኑ ቃላቶች ምናምን ነገር መፈለግ አለብኝ እንዴ? ተውት ለመምሰል ይሄው እየተከከነ እያልኩ እየከሸንክ እያወራህ ነው። አሁን ይሄኛውን ቋንቋ ወንድሜ ይሄ እንደዚህ ነው። አንተ ሱባሊሳውያን ተጠርገኑ የምትወጣው ምናምን ከምትለው ሰውየውን ይሄንን ያነሳኸው ይኸውልህ በጥሩ ቋንቋ ዕብራውያን ላይ እንዲህ አለልህ፣ ሮሜ ላይ ይሄ አለ፣ ገላትያ ይሄ አለ። እነዚህ ቃላቶችን አንድ ላይ ደግሞ ስናመጣቸው ዶክትሪን የሚሰራው the whole truth of God ወይም ሙሉ የሆነ የመለኮት ሐሳብ ከመጽሐፍ ቅዱስ ውስጥ አንስተን በዚህ መንገድ ስለሆነ እንዲህ ነው የሚታመነው ብለህ ትለዋለህ እንጂ እንዲህ ስላደረግ ስትለው ልጁ ስብርብሩ ወጣ። አሁን እንባ ያለቀው ነው ቤኪያው ይተዋል። ከባለፈው ደግሞ ሁለታችሁም በእንባ ነበር ስታመልኩ የነበረው። ዛሬ ደግሞ ይኸው እንባ ሆናችሁ ሁለታችሁ። ምን እኔ ምን ይሄንን እናጥፋን ነው? እኔ ምንም እንባ አልሆንኩ። እኔ ምንም እንባ አልሆንኩ። ያዘንኩትኝ በዚህ ትምህርት ጉዳይ በክርስቶስ ቤተክርስቲያን ውስጥ ረጅም ዘመን ኖረው ዛሬም አገልጋዮች በዚህ ጉዳይ ላይ በነገረ ክርስቶስ ላይ ክርስቶስ ሰው የሆነበትን ሚስጥረ ስጋዌን እንደሚገባ አለማወቃቸው አዝናለሁ። ይህ የሚያሳየው ስራ እንደሚገባ በቤተ ክርስቲያን አልተሰራም። ምን አይነት ስራ? ትምህርት ኢየሱስ ጌታ ነው ብለን እንጂ የምናውጀው ጌትነቱን አብራርተን አላስተማርንም እየባልንም ግን እንደሚገባ ግን አላስተማርንም። ለምሳሌ የደህንነትና የክትትል ወይ ደግሞ መሰረታዊ ክርስትና ትምህርት መስጫ መጽሐፍት ላይ ይሄ ትምህርት አለ። ካዚሽ ክርስቶስ ከማርያም በስጋ ተወልዷል ወይ ደግሞ ከሷ ተወልዷል ብለን ከማስተማር ባለፈ እንዴት እንደተወለደ ተብራርቶ በስጋና በደም ዘርን ተካፍሎ መወለዱን ያ ዘር ማለት ምን ማለት ነው፣ ስጋና ደምስ ማለት ምን ማለት ነው ብሎ የሚለውን ተብራርቶ ተፍታቶ በቤተክርስቲያን ይሰጣል። እኔ እስከማውቀው ድረስ አይሰጥም። እኔም አገልጋይ ነኝ። ህዝባችንም በስብከት ብቻ ይሄ ማለት የወንጌላውያን አማኞች የሆነ በዚህ ትምህርት ጉዳይ አናምንም ማለት አይደለም። ኦርቶዶክሳውያን ይሄን ልብ ብላችሁ ቡራቡሬ የሆነ ዕውቀት አንዳንድ ሰዎች ጋር ተገኘ ማለት የወንጌላውያን አማኞች ትምህርተ ክርስቶስን ትምህርተ ስላሴን አናምንም አናሳምንም ማለት አይደለም። አንደኛ ይልቅ ምን ብዬ ልናገር? አንደኛ ምንም በማላቅበት ዕውቀት ሚዲያ ላይ ወጥቼ መናገር የለብኝም። እኔም ሆነ ካስሽም ሆነ በረከትም ይሁን ማንም ያውም ደግሞ እንደዚህ ዋና አእማድ የተባሉ ትምህርቶች ላይ ማለት ነው። ግን መድረክ ነገር ቆይ እኔ ላርምህ እዚህ ጋር አይ ማይት ቢ ሮንግ ኮሬክት ልታደርገኝ ትችላለህ። ግን አንድ ሰው መጥቶ ሀሳቡን ሲያነሳ ዲስሪስፔክት በሆነ መንገድ ሳይሆን ኦኬ እንደዚህ ነው እንደዚህ ካመንክ እኔ ደግሞ እንደዚህ ነው ማምነው መጽሐፍ ቅዱስ እንደዚህ ነው ማለት ነው ያለበት። ሰው ጨርሶ አይደለም ሚዲያ ላይ የሚወጣው ጥያቄ ለመጠየቅ ማን ነው ዲስሪስፔክት ያደረገ? ማን ነው? እኔ ማንንም ሰው እንደዚህ አድርጌ ማላቅ በረከት አንተ ፐርሰናል አይደለም እያወራሁ ያለሁት። ኦኬ እሺ ፐርሰናል እያወራሁ አይደለም። ምንም ጥያቄ እኔ ቢኖረኝ እና ያን ጥያቄ ይዤ በመጣ መጀመሪያ ላይ ዲስሪስፔክትፉል በሆነ መንገድ ሰውየው ሊያወራኝ አይገባም። ምንድነው ሊያደርግ የሚገባው? ኦኬ እንደዚህ ነው የምታምነው፣ ሐሳብህን ጨርስ በደንብ የምትችለውን ያህል ነገር ላዳምጥ። ምክንያቱም it's an open platform to discuss anything። ኦልሬዲ ተከፍቷል ቤቱ ከተከፈተ በኋላ ሰውየው ሐሳቡን ያነሳና ያን ሐሳብ ሲጨርስ ኦኬ ይሄ ደግሞ በእንዲህ አይነት መንገድ እኔ መጽሐፍ ቅዱስን ሳጠና አልተረዳሁትም፣ ስለዚህ መረዳት ያለብህ በእንዲህ አይነት መንገድ ነው ብሎ ሰውየው ያስረዳው። ሲያስረዳው ከተረዳ እሰየው እዛ ጋር ያልቀለታል። አሁን ቤኪም ቅድም ላይ ቅር ብሎኛል አዝኛለሁኝ ያለበት ምክንያት ዲስሪስፔክትፉል ትምህርቱን ተቀበልኩ አመንኩኝ አለ። ካመንኩኝ በኋላ
ይሄንን ያመንኩትን ነገር በእንዲህ አይነት መንገድ ደግሞ ዲስሪስፔክት ሲያደርገኝ ተጎድቻለሁኝ፣ ልክ አይደለም ያስረዳበት መንገድ ነው ያለው። ያንን ነው እኔም አሁን አግባቢ ቋንቋ ይዤ የመጣሁት። ኦኬ ምንም አላደረኩትም። እሱ እንደሚለው እኔ አላደረኩትም። ፐርሰናል አታክ አላደረኩትም። ስሜን አደባባይ ላይ ጠራ ብሎ ካለ አደባባይ ላይ ራሱን መጥቶ በዚሁ ፔጅ ላይ ተናገር። እኛን የበረከት እኮ ታዋቂ ዘማሪ ነው፣ ታዋቂ አገልጋይ እኮ ነው። የወንጌላውያን አማኞችን በሌሎች ዘወይ ዘንድ ሊያሸማቀቀን የሚችል ኢየሱስ የሴቲቱ ዘር አይደለም ብሎ ሲናገር ትልቅ እኮ አገልጋይ ነው። እሱ የራሱን መብት አሁን ኤርሚያስ ተናገረኝ ብሎ ካለ ለራሱ መብት ተጎዳው ብሎ ያለውን ያህል ዛሬ የወንጌላውያንን አማኞች በረከት አንገት የሚያስደፋ ቃል የተናገረው ደግነቱ እኔ ጋር ስለሆነ እኔ ፊት ለፊት ተጋፈጥኩት። የወንጌላውያን አማኞች እንደዚህ አናምንም ብዬ ማለት እኮ ካፊ እኔ አንደኛ የቤተ ክህነትም ሰው ስለሆንኩኝ ሸሩንም ተንኮሉንም አቅበታለሁ፣ መቅለስለሱንም ፈሪሳዊነቱንም አቅርበታለሁ። እውነተኛ እንኑን ከተባለ የግድ ቀኑን ሙሉ ሰው መሰበክ የለበትም፣ ወይ ደግሞ ቀኑን ሙሉ ሰው ትምህርት መሰጠት አለበት። አመታዊ ኮንፈረንስ ተይዞ ሰውየው ላይ የትምህርት ናዳ መውረድ አለበት። እንደዛ ሲሆነ ሰው የሚያምነው ብያለሁ። ለጠቢብ አንዲት ቃል በቂው ነው ብሎ ስለሚል እኔ ያንን ያህል ቀናት ያንን ያህል ሰዓቶች ተናግሬ ከዛ ነገሩ ወደ አላስፈላጊ ነገር እየሄደ እንዳለ ስለተረዳ ልክ በማነው ኤፍሬም ባለፈው ልክ አንተ ስትወጣ እሱ እንደገባና ከኔ ጋር ልክ ጠየቀኝ ነሳ ብሎ የሚለውን ቃል ሳያምን በቃ ገብቶኛል ብሎ ወጣ። ገዛ አያምን ከልቡ አይደለም። አለመሆኑን ያስታውቃል። ቆይ አለመሆኑን ያስታውቃል በንግግሩ። የልቡን እግዚአብሔር ነው የሚያውቀው። በንግግር ግን የእውነት መናገርን አለመናገርን ካስሽ አታውቅም። ሰው የለበጣ መናገሩን አለመናገሩን አታውቅም። አንተም የቤተክርስቲያን ልጅ ነህ። ምን ታውቀዋለህ? ግምት ነው የምንወስደው። ግምት ይሳያል ሁሌም ነው። ስለዚህ በረከት አሁን አመንኩ ብሎ ካለ እኔ አላመንክም ብያለሁ። ዛሬ ግን በረከት እኔን ሁሉ ነው ያሳፈረኝ። እሱ እኔን አሳፈረኝ ይላል አይደለ? እኔን ያሳፈረኝ በረከት ትልቅ አገልጋይ ነው፣ የምወደው ወንድሜ ነው። ይህንን ቃል ይዞ መጥቶ እርግጠኛ ባልሆነበት ነገረ ክርስቶስን በሚገባ ሳያጠና ኢየሱስ የሴቲቱ ዘር አይደለም ብሎ ባለበት የሴቲቱ ዘር ነው ብዬ ፊት ለፊት ሞግቸዋለሁ። እኔ ሁሉም ላስቆማቸው። አሁን ስልጣን ስላለኝ ሁለታችሁንም አንድ ጊዜ ላስቆምና አንተ እግዚአብሔርን ይቅርታ ጠየቅኩት። ይቅርታ እኮ ጠይቄያለሁ። ንስሐ ገብቻለሁ። ንስሐ በገባሁበት ነገር ልትናገረኝ አትችልም። ንስሐ ሁለታችሁንም ላስቆማችሁ። አንፈልገው። ጭንቅላቱ ልክ አይደለም ማለት እኮ ነው። አእምሮ ልክ አይደለም ማለት እኮ ነው። አይወደኝም ማለት ነው። ውሸታም ነው ማለት ነው። ይቅርታ እኮ ጠየቅኩኝ እኮ በዚህ ትምህርት ጉዳይ። ይሄው አደባባይ ላይ አሁን ወገኖቼ እንደዚህ በተናገርኩት ነገር ምህረት አድርጉልኝ። ባለማወቅ ነው የተናገርኩት፣ በስህተት ነው የተናገርኩት። አላወቅኩም ነበረ፣ ተረዳው። አሁን ተመለስኩኝ። ከዛው ምንድነው የምትለኛው? ምንድነው የምትፈልገው ከኔ? ስሜን ላስቆማችሁ። ቤኪ ላስቆማችሁ። ኤርሚ በየካፌው ሁለታችሁንም ላስቆም። በጣም አንተ ትክክለኛ አዝኜ ባለው በጣም በጌታ እኔ ላስቆማችሁ። ሁለታችሁንም ላስቆማችሁ። አንድ ደቂቃ ስጡኝ። በጌታ ይዣችኋለሁ። እንግዲህ 1.8 ሰው አለ። 1800 ሰው እየሰማን ነው፣ እያየን ነው። በዚህ ውስጥ ሁለታችሁም በእግዚአብሔር መንግስት ውስጥ በአንድ አይነት መንፈስ የጠጣችሁ፣ አንድ አይነት ቃል የያዛችሁ፣ አንድ አይነት ግብ ያላችሁ አገልጋዮች ናችሁ ሁለታችሁ። በዚህ ውስጥ ሀሳቦች ይነሳሉ፣ ሀሳቦች ይቀየራሉ። ተግባቦት የወንድማማች ዋነኛ ባንዲራቸው ነው። ተግባቦት ይፈጠራል። ኦኬ፣ ያን ተግባቦቱን ለመፍጠር ደግሞ መደማመጥና አንደኛው ተጎድቻለሁኝ በዚህ መንገድ ቅር ብሎኛል ሲል ኦኬ፣ በዚህ መንገድ ቅር ካለ አም ሶሪ
ቅር ካሰኘው ዋናው ነገር ላይ ከተግባባን ሌላውን ነገር ኮፊ እየጠጣን ወይም ደግሞ በውስጥ መስመር እንጨርሰዋለን። መባባል የምትችሉበት ጉዳይ አለ። ስለዚህ አሁን ሁለታችሁም የተካረረ ፐርሰናላይዝ ሆኖ ነገሩ እንዳያልቅ ከክርስቶስ ጀምሮ ሰው ላይ ሲያልቅ በጣም ይሄ አሳፋሪ ነው። በጣም ነው የሚያሸማቅቀው። በክርስቶስ እውነት ላይ ሰው ተጀምሮ የክርስቶስ እውነት ላይ ተግባብተናል። ሁለታችን ግን ሮንግ ነን። እኔ ከበረከት ጋር ከአንተም ጋር ከኤፍሬም ጋር ግላዊ ነገር እንደሌለኝ እራሳችሁ ታውቃላችሁ። ካስዬ የምደውልልህ አገልጋይ ነህ፣ ቤኪ የምንደዋወል አገልጋይ ነህ፣ ኢቭን ኤፍሬም የምንደዋወል አገልጋይ ነህ። ከእናንተ ጋራ በግል ችግር የለብኝም። በክርስቶስ ጀምሬ ከእናንተ ጋራ በስጋ የምጨርሰውም ነገር የለም። በክርስቶስ ጉዳይ ላይ በሆነ ስትናገሩ ሚዲያ ላይ ካስዬ የሚሰማው ብዙ ባናወራም በወቅቱ ጠይቄህ ወጣህ። ያን ቃል አትድገሙ ብለህ ስላልከኝ በቃ ያንተን ቃል ጨርሶብህ ነው። በዛ በቃ ልረዳው ጠየም ያለው ማለት ነው። ኤፍሬምን ተናገረ ያመነ መስሎ ግን በእኔ ግምት ትክክል ያልሆነ ብዬ ያልኩትም ወጣ። ቤኪ ዛሬ መጣ። በውስጥ መስመር እኮ አውርተን ነበር በዚህ ሀሳብ ላይ። ቤኪ ዛሬ መጣ። የማይነገር ነገር ሚዲያ ላይ ተናገረ። ከሱ አፍ ወጣ። ቤኪ የምወደው ወንድም መሆኑ እራሱ ምስክር ነው። እራሱ ምስክር ማለት እንደሚወደኝም አውቃለሁ፣ እንደምወደውም አውቃለሁ። እራሱ ምስክር ነው። እስሩ በሆነ ኖሮ ሞባይሉን ነበር ተቀብዬ ሞባይሉን እሱን መለያያቸው ዛሬ ቲክቶክ ላይ እንዳይገባ ቀደም እስሩ በሆነ እንዳታወራ በቃ አምጣው ብዬ ቆልፍ ከእጁ ላይ ተቀብዬው የዛሬው ቲክቶክ ይቅርብ ነበር ብዬ የምለው እንጂ ፐርሰናል የሆነ ችግር የለብኝም። ይሄ ደግሞ የእናንተም ችግር ብቻ አይደለም ወንድሞች። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ያሉ አንዳንድ አገልጋዮች አብያተ ክርስቲያናቱ አይደለም ያልኩት፣ አብያተ ክርስቲያናቱ የጠራ ትምህርት አላቸው። አብያተ ክርስቲያናት ውስጥ ግን ያሉ አንዳንድ አገልጋዮች ዘማሪያንም ይሁን ፓስተሮች የሚናገሩት በነገረ ክርስቶስ ጉዳይ አንገት የሚያስደፋ ነው። ከኢትዮጵያ እስካለሁበት ምድር ድረስ ያየሁት የሰማሁት ማለት ሰው ንስሐ ከገባ ተሳስቻለሁ ብሎ ካላውን ቤኪ እዛ ጋር ተሳስቻለሁም ብሎ ሲል የእውነት ከሆነ አብሬው ነው የምቆመው። የእውነትም ባይሆን ወንድሜ ነው። የእውነትም ባይሆን ካስዬ ወንድሜ ነው። ንስሐቸው የእውነት ባይሆንም ማለት ነው። በዚህ ጉዳይ ላይ ግን ሰዎች እየገቡ ሶሻል ሚዲያ ላይ አንደኛው ምን አለ አሁን አሜሪካ ሀገር ያለ ማለት ቀጥታ ነው የምናገረው። ስሙን ለምን ደብቃለሁ? እሱ እንደነኛ አይነት ሰዎች ናቸው የክርስቶስን ቤተክርስቲያን የሚያሰድቡ። ማነው አፖስትል ቦርን የሚባል ሐዋርያው ቦርን ነው ማለት የሚባል አሜሪካ ሀገር ላይ ነው ያለው። ከደረቅ ምድር ብሎ የሚለውን የኢሳይያስ 53ን ጠቅሶ ከደረቅ ምድር እንደሚወጣ ነው ብሏልና ከማርያም ምንም የወሰደ የለውም ብሎ ከየት እንደሚባል እንዳገናኘው የማይታወቅ በቤተክርስቲያን ታሪክ ተሰምቶ የማይታወቅ ትምህርትን ሲያስተምር ነው። እኔ ይቅርታ አድርጉልኝ ወንድሞቼ እናቶቼ፣ ማንም ስለሆንኩ አይደለም። የትምህርት ደረጃ ይነግሬያችኋለሁ። አመናችሁም አላመናችሁም የገጠር ልጅነቴን ተናግሬያለሁ። በኢትዮጵያ ወንጌላውያን አማኞች ጤናማ በምትባል በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ተምሬ ያደግኩ የተጠመቅኩ ሰው ነኝ። አሁንም በጤናማ ቤተክርስቲያን የጤናማ ቤተክርስቲያን ውስጥ ያደገ ፓስተር የሙሉ ወንጌል ቤተክርስቲያን ፓስተር የሆነ እሱ በሚመራት ቸርች በቤተክርስቲያኒቱ ውስጥ አሁንም አገለግላለሁ፣ እገለገላለሁ ከነ ቤተሰብ። አሁን ባለበት ምድር ፓስተር አለ፣ መሪዎች አሉ፣ ቤተክርስቲያን አለ። በትምህርት ጉዳይ ግን ሚዲያ ላይ ወጥተን የምንናገራቸው ነገሮች ጥቂቷ ነገር ያውም ደግሞ ካለን ተሰሚነት ካለን ሁኔታ አኳያ የሚያመጣው ዳሜጅ በጣም ከባድ ነው። ገድላትና ድርሳናት እኔ ነገሩ ዛሬ አይደለም። ገድላትን ኦርቶዶክስን አንተ ኤርሚያስ ኦርቶዶክስን በቃ ዝም ብለህ ይዘህ ተወቅጣታለህ ምናምን ብለው ይላሉ ራሱ የወንጌል አማኞች። እኔ ኦርቶዶክስን ለምን ነው የምወቅጣት? ትክክል ያልሆነ በገድላትና በድርሳናቱ ላይ የተጻፈ ነገርሽ ይሄ ትክክል አይደለም፣ መልክሽን የሚያበላሽ ነው እያልኩ እየነገርኳት ያለሁት እንጂ ኦርቶዶክስ የጠራ ትምህርትም እንዳላት ደጋግሜ ተናግሬያለሁ። ኦርቶዶክስን እኔ አሕዛብ ብዬ አልጠራም። ሌላው መጥራት ይችላል። አሕዛብ ብሎ የሚጠራ ሰው ግን ካለ ከኔ ጋር ዲቤት ማድረግ ይችላል። የአሕዛብ መልክ ሳይሆን የቤተ ክርስቲያን መልክ ያላት የማም ነው የማውቀው። ምክንያቱም በዚህ ቤተ ክርስቲያን አድጌያለሁ፣ አገልግያለሁ። ትምህርቷ የጠራ ትምህርትም አላት፣ ትክክል ያልሆነ ትምህርትም አላት። ለወንጌላውያን አማኞችም ጋር በሐሰተኞች ነቢያት በዚህ 5 ዓመት ውስጥ ሶሻል ሚዲያ ላይ የምታዩ
ማንም እንደፈለገ ሶፍት ሲያስበላ ስርዓትን ያሰብሎ በትንቢት ስም ሲያጭበረብሩ ስርዓትን ያሰብሎ ፓስተር ይሁን ነብይ ይሁን ሐዋርያ ይሁን ኤርሚያስ ይሁን ካሳሁን ይሁን በረከት ይሁን ማንም ይሁን በመጽሐፍ ቅዱስ አስተምሮት ትክክል ያልሆነ ነገር ከተናገርን ካደረግን ትክክል አይደላችሁም ልንባል ይገባል። መድበስበስ የለበትም። ኤርሚ አሁን እኔ ያነሳሁልህ ሀሳብ ትምህርቶችን አንሞግት የኔ ሀሳብ አይደለም። በትምህርቶች ላይ እንነጋገር፣ ሰፊ ልብ ይኑረን። ማንንም ለማዳመጥ ሰፊ ልብ ሲያወራ ስማው፣ አዳምጠው፣ ሳትጣላው ግን አቅናው የሚል መርህ ነው እኔ ማምነው። በዚህ መርህ መሰረት ስንነጋገር ደግሞ አሁን ላይ የተነሱትን እነዚህን ሀሳቦች ላይ ጥሩ ነው ካነሳ ቤኪ የፈለገውን ሀሳብ ያንሳ። ይሄ ፐብሊክ ፊገር የመሆኑ ጉዳይ ምናምን አይደለም። እኔ ነገ ጠዋት ላይ ኢየሱስ ክርስቶስ ልክ አሁን ቅድም ያልከው ትምህርት በነገራችን ላይ ያለ ትምህርት ነው። ከደረቅ መሬት እንደ ስራ አድጓል የሌለ ትምህርት አይደለም፣ ያለ ትምህርት ነው ስላልሰማኸው ካልሆነ በስተቀር። ይሄ ሰው አሁን ነገር ጠዋት ላይ መጥቶ አንድ ሀሳብ ቢያነሳ ኦኬ ጊቭ ሚ አ ጉድ ኤቪደንስ አኮርዲንግ ቱ ቢብሊካል ትሩዝ ብዬ እሱን ጠይቀዋለሁ። እኔ ደግሞ ላቀራቀሽዬ እሺ ሂድ አንተ በረከት ብዙ ሰማሁ። ሶሪ እስካሁን ኤርሚ የተናገረው ነገር ላይ ስህተት የለበትም። ትክክለኛ ነገር ነው የተናገረው። ክርስቶስም ከማርያም ስጋ ነስቷል ወይም ከማርያም ስጋ ተካፍሏል የሚለውን መካፈል የሚለውን ሐሳብ እኔ በሌላ መስመር ነበር ያየሁት፣ በሌላ መስመር ነበር የተረዳሁት። ኦኬ ይሄንን ሐሳቤን አምጥቼ ለወንድሜ ኤርሚያስ ጠዋት አካፈልኩት። ኢንፋክት ጠዋት ልጆቼን ወደ ትምህርት ቤት እያደረስኩኝ በቴክስት ነበረ በኮሜንት ነበረ ያጻፍኩት። ከዛ እንድገባ ፎርስ አደረገኝ። ገባው፣ ተናገርኩኝ። ወንድሜ የተናገርኩት ነገር በጣም ስህተት ነው። ስህተት መሆኑን ደግሞ ከኤርሚያስ ጋር ሳይሆን አብሮት ከገቡት ልጆች ጋር በተወራው ወሬ ስህተት መሆኑን በተመሳሳቴ በዛው ማሰብ እንደሌለብኝ ያው በእኔ ውስጥ የገባው ነገር ትክክል እንዳልሆነ እዛው ሚዲያ ላይ አድሚት አድርጌ ይቅርታ ጠየቅኩት። ኦኬ ይቅርታ ጠይቄው በእውነት በእግዚአብሔር ፊት ወይኔ እግዚአብሔር ሆይ ብዬ በእውነት እግዚአብሔር ያኛል ላይፉንም የተከታተሉ ሰዎች ያውቃሉ። ይቅርታ ብዬ ሶሪ ብዬ መጣሁ። አለቀ በቃ አለቀ። ኬዝ ክሎዝድ። አንድ ጊዜ ከተሳሳትኩኝ ቤኪ እዛው ላይቭ ላይ ያለህ ቤኪ እዛው ላይቭ ላይ ያለህ ስትወጣ እደውልልሃለሁ አላልኩ? ቆይ ልጨርስ እኮ ነው ያንተ እያለሁ አላልኩም። እኔ አላቋረጥኩም። አንተ ደግሞ ማለት ኦኬ ውሸት በዚህ መልኩ ገባ። ስህተት እንኳን ቢገኝብኝ እኔና ኤርሚያስ ካንተ በላይ ጓደኛዬ ነው። ካሱዬ ብዙ ነገር የምንማማክረው ሰው ነው። ብዙ ነገር ማወራው ሰው ነው። ጓደኛዬ ነው። ሁነው ወይኔ ምቀነው እኔ ልቤ ቀና ስለሆነ የጌታን ቃል ስለምወድ ለእግዚአብሔር ነገር ሴንሲቲቭ ስለሆንኩኝ ቶሎ ተመለስኩኝ እንጂ የጌታን ቃል የማያውቅ ሰው ለጌታ እንደዚህ በዚህ መልኩ ያልሆነ ሰው በእውነት በዛ መልኩ በኤርሚያስ ንግግር ይመለሳል ወይ? ሰውን ይመልሳል ወይ? ኤርሚያስ ንግግር ይሄ ሁሉ ቀጥ ይያለው፣ ይሄ ሁሉ ጸጋ ይያለው፣ ይሄ ሁሉ የእግዚአብሔር ነገር ይያለው በዚህ ወይ ኤርሚያስ መናገር ነበረበት። ይሄ ነው በቃ ከተሳሳትኩ ነው ልቀጥቀጥ ነው ወይስ ቀስ ብሎ በረጋ መንፈስ የሳተ ሰው እንኳን ቢኖር በቀና መንፈስ አቅኑት ይላል ገላትያ መጽሐፍ ላይ። የቀና መንፈስ ይሄ ነው እንዴ? እንደዚህ ነው እንዴ? ቀና መንፈስ እውነት ይያለው፣ ፍቅር ይያለው፣ መውደድ ይያለው፣ እውቀት ይያለው። ኤርሚ ግን ሜተዱ በጣም ትክክል ያልሆነ ሰውን የሚያሳዝን ሰውን የሚገፋ ሰው አብሮት እንዳይቆም የሚያደርግ አስተሳሰብ ይወዳል። አሁን ቤኪ አንተን እዚህ ላስቆመህ የኔ አባት ስማኝ በደንብ ቤኪ ኤርሚ በፍቅር ጉዳይ ላይ ጥያቄ የለበትም። አሁን እንደምመለከተው በፍቅር ጉዳይ ላይ ከዚህ በፊት ማቃቸዋለሁ ሁለታችሁ ነው። ቶን የሚባል ታሪክ አለ። አንድን ነገር የምንገልጥበት የንግግር ቶን ድምጸት የምንለው ነገር አለ። አጠንክረን ስንናገር የተቆጣን አግሬሲቭ የሆንን ዳሜጅ ለማድረግ ምናምን ዲፌንሲቭ ስፒሪት ውስጣችን ስለሚኖር ማለት ነው። ዲፌንስ የማድረግ ፌዝን ፕሮቴክት ለማድረግ
ኮሚኒቲን ፕሮቴክት ለማድረግ ከሚል እሳቤ ካልሆነ በስተቀር የፍቅር ፕሮብሌም እንደሌለበት አሁን እያየሁኝ ነው። ኤርሚም እወድሃለሁ 10 እወድሃለሁ የሚለው አንተም እወድሃለሁ እያልከው ነው። ይሄንን ነገር ገምደን እንያዘው መጀመሪያ። ለምን ፍቅር በሌለበት ቦታ ላይ የሚነገር ምንም ነገር እግዚአብሔርን አክብሮ አይጨርስም። የስጋ ሆኖ ነው የሚያልቀው። ጠላት ይጠቀምበታል። መናፍስቶች ከሱ መነሻ ግራውንድ ያገኛሉ። ስለዚህ we love you ቤኪ we love you ኤርሚ እኔ ሁለታችሁንም ወዳችኋለሁ፣ ሁለታችሁንም አከብራችኋለሁ። በሁለታችሁም አገልግሎት ደስተኛ ነኝ። በሁለታችሁም ወንድምነት አብሮ ነዋሪነትና ዘላቂ የእግዚአብሔር መንግስት ሰራተኝነት ምንም ኮምፕሮማይዝ አናደርግም በዚህ ጉዳይ ላይ። ነገር ግን ፍቅር ያጣ እውነት ሁልጊዜ ለጠላት መጠቀሚያ ይሆናል። በፍቅር ያልተለበጠ ማንኛውም ቋንቋ ይሁን ዲቤት ሮንግ ነው። 190 people are just watching right now live። ስለዚህ ይሄንን በመካከላችሁ ኳረሊንግ እንዳለ ሰው ማውራት የለበትም። አላቪው ተባብላችሁ ከዚህ በኋላ ባለው ነገር ካሳዘንኩ ቶኒ ካሳዘንኩ ሶሪ ቶኒ ካሳዘነ ግን ቤዝዶን በቃ ከክርስቶስ ላይ ከክርስቶስ እውነት ከመነሳት ነው ልትል ይገባል። ኤርሚዬ አንተም ቤኪም መነሻውን ልትረዳለት ያስፈልገዋል። ከዛ ይሄንን የፍቅር ግማት አብረን ገምደነው ምንም ነገር ግን ከዚህ በኋላ ለማውራት ራይት እንዳለን ይሄንን አንድ ነገር ነው ላሳስብና ከዚህ እንነሳ። ሁለታችሁም በዚህ መንገድ የተጠቀማችሁት ሮንግ ቋንቋ ሶሪ ተባባሉ። ሁለታችሁንም ሰምቻለሁ። ኦኬ ቤኪ ላይቭ ላይ ያለው ስትወጣ ስጨርስ ደውላለሁ ብዬ ነበር አይደል? አዎ ብለህ ነበር። ስትወጣ ግን ብሎክ አድርገኸኛል። እውነት ነው የእግዚአብሔር ሰው። እኔ ግን አገኛለሁ ብዬ የእውነት አገኛለሁ ብዬ በደውል ብሎክ መደረጌን ራሱ እንኳን አላየሁትም። እና ምናልባት ኔትወርክ እየመለሰ ነው ብዬ በደምባላሽም ኤርሚዬ እኔ እኮ በተፈጥሮ አይ ነገርከኝ ብሎክ ያደረኩበት ሪዝን በጣም አዝኜ ስለነበረ ክፉ ነገር ከአፌ እንዳይወጣ እንዳላስቀየምህ ብዬ ነው እንጂ እኔ ምንም ነገር የለም። ኢየሱስ ጌታ ነው። እኔ ደግሞ በውስጥ መስመር ደውላለሁ ብያልኩህ ቤኪ ትክክል አይደለም ያደረከው ብዬ እንደገና ወጥቼ ላይቭን ዘግቼ ተመልሼ እንደገና ይዤ ገብቼ እዛው ጋር ፊክስ እንድናረጋው ነበር። ግን ብሎክ አደረከኝ። ችግር የለው። ካሲዬ እንደከፈተ ሰዎች ነገሩኝ። ብዙ ሜሴጅ መጣልኝ። አሁን ተይቼ ነበር። እኔ ጋር እኩለ ሌሊት ነው ያሞኔ ካሲዬ ጋር መጣ። ሎክ ስንት ኤኒዌይ ቤኪ አሁን ከኔ ጋራ ጸብ ውስጥ ወይ ካሲዬም ኤፍሬምም የገባኑ በክራይስት ጉዳይ በቃ። ስለዚህ የትናንትና ወንድሜ ዛሬም ወንድሜ ነው፣ ነገም ወንድሞቼ ናቸው ሁላችሁ። ግን እኔም ሆንኩ ሌሎች አገልጋዮች መጠንቀቅ ያለብን ሶሻል ሚዲያ ላይ ይዘን የምንወጣው ነገር በጣም ብዙ ሰው ነው የሚሰማ። እኔ እስረ በሆን ቤኪ ሞባይሉን ነበር የምቀማው። ለምን ይኸውልህ ጥሩ የዛሬውን እንዳትገባ የዛሬውን ክፍል በር ተከፈተ እንጂ አዎ የዛሬውን እንዳትገባ ለማለት ነው እንጂ ሁሉ ቀን እንዳትገባ እኮ አይደለም። እንደሚቀርብ ሰው ሞባይልህን ነጥቀህ ነበር። በአካል የምንተዋወቅ ሰው ነን ቤኪ። ካሲዬ በአካል የምንተዋወቅ ሰው ነን። ኤፍሬም በአካል የምንተዋወቅ ሰው ነን። በጌታ በተሰጣችሁ ጸጋ ያገለገላችሁ የምታገለግሉ ለቤተ ክርስቲያን ለእኔም ጭምር እጅግ እየተባረኩባችሁ ያላችሁ ወንድሞች ናችሁ። ግን እዚህ ሶሻል ሚዲያ ላይ ግን ሲመጣ ያለው ነገር የሆነው ነገር አግባብ አይደለም። እናንተም ብቻ ሳትሆኑ በጣም ብዙዎቹ በዚህ በነገረ ክርስቶስ ትምህርት ጉዳይ በጣም ብዙ አለ። ቤኪ ሳይሆን ይቅርታ ጠይቀው አንተ ይቅርታ ሳይጠይቁ እኮ የተቀመጡ በጣም ብዙ እኮ ፓስተሮች አሉ፣ ብዙ ነቢያት። አንተ ይቅርታ አልክ። ኦኬ ሳላቅነን ቢያል በቃ ይቅርታ አልክ። ስለዚህ ከአንተ ጋራ ይቅርታ ባልክበት ጎን ነው አብሬ የምቆመው እንጂ አንተን አልቀጠቀጠም ሌላ ነገር አለ።
ስለዚህ እኔ ምናልባት የኔ የምረዳው ሰው ነኝ አላጠፋም እያልኩ አይደለም። የንግግር ቶኔ ከባድ ሊሆን ይችላል። ሰው የተፈጠረበት ራሱን ይቻላል። ስንፍናዬ ለመደበቅ ብዬ አይደለም ይሄን ብዬ የምለው። በዛ ላይ ደግሞ በክርስቶስና በመጽሐፍ ቅዱስ አስተምሮት ጉዳይ ከጌታ በተሰጠኝ ጸጋ ነው ብዬ የምለው። መቀለድ አልፈልግም። ማንም ሰው መቀለድ አይፈልግም። ለቀልድም ብሎ እንደዚህ የሚያደርግ አገልጋይ የለም። ግን የኔን ስናገር መቀለድ አልፈልግም። በመጽሐፍ ቅዱስና በክርስቶስ ጉዳይ ላይ አግሬሲቭ ነው መሆኑ። የእናቴ ልጅ አይደለም የራሴ የወለድኳቸው ልጆቼ ቢሆኑ እንነጋገራለን። ካልተግባባን ግን ሚናዬን የሚለይ ሰው ነው። ስለዚህ በንግግር ውስጥ እስከሚገባኝ ድረስ አንተ ማትረባ ምናምን ነገር ብዬ ዲስከሬጅ አድርጌ እንደዚህ አልተናገርኩም። ያንተ እውቀት እኮ ማቀው ነው ምናምን ነገር ብዬ አላልኩም። ቤት ፐርሰናል አላደረኩትም። ሪከርድ ተደርጓል። ደግሞ የምናገረውን ማቆኔ ወደ ኋላ ተመልሼ እንኳን መስማት አይጠበቅብኝም። በቃሉ ላይ ግን ጠንከር ብዬ ተናግሬያለሁ። ለአንተም ለኢትዮጵያ ቤተ ክርስቲያናትም አገልጋዮችም ጭምር የኤፍሬምንም የካስዬንም ስም ጠርቼ፣ ምክንያቱም በዚህ ጉዳይ ላይ ጥቂትም ቢሆን ከእነሱ ጋር ባለፈው ስላወራን ማለት እና ቶኔ ከባድ ሆኖ አንተን ከመንገድ ለማስወጣት ሰባብሮ ለመጣል የተናገርኩት አይደለም። ካሳዘነህ ግን ይሄ ንግግሬ ካሳዘነህ ኃይለ ቃል በሚመስል ድምጸቴ በመውጣቱ ያ የወጣው ቃል እግዚአብሔርን በተናገርኩበት ንግግር እንጂ አንተን ዲስከሬጅ ለማድረግ አይደለም፣ ለመሰባበርም አይደለም። ግን ካሳዘነህ ያው ታውቃለህ እኔ እንደምወድህ በጣም ይቅርታ። ወድሃለሁ እኮ እኔ እኮ ኤርሚዬ እኔ አሁን የኔ ትልቁ ችግር ምንድን ነው መሰለህ ካስዬ፣ በእውነት በእግዚአብሔር ፊት እዚህ ሁሉ ህዝብ ፊት የምናገረው ይህንን ሰው በምን አይነት መንገድ አገልግሎቱን መደገፍ እንዳለብኝ የምጨነቅ ሰው ነኝ። እግዚአብሔር ነው ልቤን የሚያውቀው። በጣም ውስጡ የሚገርም እግዚአብሔር መንፈስ አለ። አንዳንድ ቀን መዝሙር ከፍቶ ሲያመልክ ይገርማል። በቃ መሆኑን ነው የማውቀው። እግዚአብሔር ነው በዚህ ሰው ላይ እንዳለ የማውቀው። መንፈስ አለበት ይሄ ሰው። ግን አንዳንድ ጊዜ ገባ እንኳን እንግዲህ ተመልከት፣ እኔ ወንድሙ ነኝ እኮ ማለት ጓደኛው አይደለም ወንድሙ ነኝ። እንግዲህ ላለፉት ስንት አመት እንደሆነ 10 ምናምን አመት እኮ ከኤርሚ ጋር እንተዋወቃለን። እኔ እንኳን አልተረዳሁትም እኮ ነው የምነግርህ። አሁን እኔ እዚህ ጋር ቁጭ ብያለሁ፣ ሰውዬ ራሱ ሰውዬ አልተረዳሁትም። ስለዚህ ማሰብ አለብህ ኤርሚዬ፣ በእግዚአብሔር ፊት ነው የምነግርህ። በቃ ሰዎች ሊረዱ ይገባል። ውስጥ ያለው ነገር ለተወሰኑ ለዚህ ለ1500 ሰዎች 900 ሰዎች ይሰሙታል። ለኦርቶዶክሳውያንና ለፕሮቴስታንቶች ብቻ አይደለም። አንተ ውስጥ ያለው ነገር እግዚአብሔር ያስቀመጠው ለምድራችን ነው እና ሰዎች በሚረዱት መንገድ ቢሆን ይኸው እግዚአብሔር ምስክሬ ነው። አንተ ለምድራችን በረከት ይሆንክ ሰው ነህ። ያለ ሽንገላ ያለ ምንም ማወላዳት በዚህ ሚዲያ ላይ የምናገረው አንተም በደጋግሜ ነግሬያለሁ። ራስህ ላይ እግዚአብሔር ያስቀመጠብህ ነበር። በጣም ሲሪየስ ነገር ነውና ሰዎች በጣም በቃ ስዊት በሆነ መንገድ ልታቀርቡ። አሁን ለምሳሌ አንተ ራስህ ሳስተምረኝ የነበረው ነገር ነው እና ቡናና አማን ሲያስተምሩኝ የነበረው ራሱን መልእክት ነው የነገሩኝ። ግን ያንተ አልገባኝም። ያንተ ኦፌንድ አደረገኝ። የእነሱ ንግግር ግን ገባኝ፣ ተረዳው፣ ልታገባው ነገር እኮ ነው የምነግርህ ኤርሚዬ። እኔ እግዚአብሔር ፊት ነው እኮ የምናገረው። ተመሳሳይ መልእክት ተመሳሳይ ሀሳብ ታይቶ ለምንድን ነው ይሄን ሰው ሚስ አንደርስታንድ የሚያደርጉት? ኦርቶዶክሳውያንም እዚህ በዚህ ሚዲያ ውስጥ የሚሰሙ ኦርቶዶክሳውያን እኔው በእግዚአብሔር ፊት ነው የምናገረው። እንደ ኤርሚያስ አይነት የፍቅር ሰው የለም። በጣም በፍቅር የተሞላ ሰው ነው። ግን ምን እንደሚነካው አላውቅም። መጽሐፍ ቅዱስ ሲከፍት ይናደዳል፣ ይቆጣል፣ በጣም አግሬሲቭ ይሆናል እንጂ አንድም ቀን ኦርቶዶክስን ከመጥላት ኦርቶዶክስን ከመናቅ አይደለም። እኔ ልቡን አውቃለሁ። እንደውም አንድ ቀን እመሰክራለሁ ሌላ ሚዲያ ላይ ብዬ እናገራለሁ። ይህ ሰው በጣም የፍቅር ሰው ነው። ግን በቃ አላውቅም የሆነ ነገር ኦፌንድ ያደርገዋል፣ ይበሳጫል። ከክፋት እንዳልሆነ እኮ እረዳዋለሁ። እኔ እኮ አውቀዋለሁ ኤርሚን። ካስዬ አንተ ከምታውቀው በላይ ካስዬ እኔ ኤርሚን አውቀዋለሁ። በፍጹም ክፉ ነገር የለበትም። እኔ አንድ ቀን ክፋትን አግኝቼበት አላውቅም። ንግግሩ ላይ ሲናገሩ ግን ሰዎችን ኦፌንድ እኔ ወንድሙ አለውላ አይደል የራሱ የገዛ ወንድሙ አልተረዳሁትም። እንዴት እንደዚህ ይላል ብዬውሎ ቅር ሁሉ ተሰኝቼ ቀኑን መዋሉ አልቻልኩም። ያው እግዚአብሔር ምስክሬ ነው። እና ይሄ ሁሉ እንደው እግዚአብሔር ሊያስተምረንስ ቢሆን ዛሬ ይሄን ነገር የከፈተው ኤርሚ እንደ አድቫንቴጅ እንሰደው። እውነቴን ነው የምነግርህ ኤርሚዬ፣ ውስጥ እግዚአብሔር ያስቀመጠው ነገር በጣም ታላቅ ነው፣ ለብዙዎች በረከት ነው። እኔ አንድ ቀን አንተ ላይ ገብተህ ያልሰማው ቀን የለም። ስፖርት ቤት ሆኜ እሰማሃለሁ። ቸርች ውስጥ ዞን ብቻ ነው የማልሰማው ብራዘር፣ ሁሉንም እሰማለሁ። በጣም ነው የምትጠቀመው፣ በጣም ነው የምባረከው። እና ኤርሚዬ በእውነቴን ነው የምነግርህ፣ እኔ ወንድምህን እንኳን ሚስ አንደርስታንድ እንዳደረግ ካደረገ there is something ማለት ነው። በቃ የሆነ
መለሳለስ ያለበት ወንጌሉን አይደለም ታለሳለሰው ቶን ከዚህ በፊት ቶን ብዬ ተናግሬ ነበር ከጥቅጣቸው አስወጣችሁኝ ቶን ብዬ ተናገርኩኝ አናቲንክ ቮካል ሰራለው ቤኪ ቮካል ሰራለው ቶኑን ለማስተካከል ዛሬ ግጥማሽ አንድ ላይ ይልቅ ይቅርታ የሚለውን አንድ ላይ ዘምሩልን ይቀርማል ቀጥቅጠው እንቅላቴ ቀጥቅጠው አዙት ይቅርታ የሚለውን አንድ ላይ ዘምሩ የአውቴን ቀጥቅጠው አስወጡኝ ዛሬ ብዬ ደግሞ እድል እኮ ሊሰጡን እኮ ይገባል እኮ እኛ እኮ ሰዎች ነን እንድንሳሳት ከዛስ እንድንታረም ሶማች እኔም ለማተኩርበት ነገር ቅድም ለኤርሚ ደጋግሜ የምነግርህ ነገር ለኤርሚ ማንም ሰው እንዲሳሳት ካልፈቀድክለት እንዲስተካከል እድል አትሰጠው መናገር አለበት ሰው የሚመስለውን ነገር ማውጣት አለበት we have to think outside of our box we have to try to see outside of our box የምንላቸው ነገሮች ትምህርታችን ሊሆን ይችላል ምክንያቱም ትምህርቶች ኢንፎርሜሽን ናቸው ሬቨሌሽናል ዓለም ላይ ነው ያለነው እኛ የመገለጥ ዓለም ላይ ነው ያለነው መንፈሳዊ ስለሆነ ስለዚህ የመገለጥ ዓለም ላይ ስንኖር በኢንፎርሜሽን ቤዝድ ሆነን እርሱ ላይ ብቻ ስታክ አደረግን ለእግዚአብሔር የተለየ አሰራር ቦታ እናጣለን እንደማጠቃለያ አንዳው መማነሳው ነገር ማርያም የምታቀው ስትናገር ገብርኤልም የሚያቀውን የተናገረው የምታቀው ወንድ አላውቅም ገብርኤል ደግሞ የሚያቀው ደግሞ ለእግዚአብሔር የሚሳነው ነገር የለም ነው ሁለቱ ነገሮችን ሁሉ ያስታርቀን መሄድ መቻል አለበት እንደ ፍጥረታዊ ሰው በምድር ላይ እንዳለ ሰው እንደ ባላይምሮ አዎ ይሄ ሎጂካል አይደለም ብለን ልክ ማርያም ለገብርኤል እንደነገረችው ሎጂክ እናወራለን እምናቀው ከዛ ደግሞ ገብርኤል ደግሞ ሲናገር ሂራያም ብለን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብለን መንፈሳዊ ዓለም ውስጥ ደግሞ ለመግባት የሚያስችል ሩም ያስፈልገናል ሁለቱም ባላንስ ካላደረግን በስተቀር ሁሉ ጊዜ የሆነ ቦታ ላይ ስታክ ያደረግን ጀጅመንታል ማይንድ ያለን ሌሎች ሰዎች እንዲናገሩ ወይም እንዲሳሳቱ እድል የማንፈጥር በጠባብ ነገር የታሰርን ሰዎች እንሆናለንና ለዲስከሽን ቦታ ከሌለን ለእውቀት ስፍራ አይኖረን እና ይሄንን በጣም አበክረን ሁላችንም እዚህ ውስጥ ያለን ከ1900 በላይ የሆኑ ሰዎች አለን እነዚህ ሁላችን ሰዎች ይሄንን መረዳት አለብን እውቀት አንድ ጉዳይ ነው መገለጥ ሌላ ጉዳይ ነው ለሁለቱም ሩም ያስፈልገናል ሰፊ ልብ ሰፊ ትከሻ ሰፊ የሆነ ፕላትፎርሞች ያስፈልጉናል ና ቴንክ ቤኪ ያቃል አንድ ሰውዬ ነበሩና በቅርብ የተናገሩት እንደኛ ሰውዬ ማን ነው ቤኪ ዛሬ ያከታተለው እኔ ነኝ ወይስ አንተ ነህ ወይስ ሁለታችን አከታተለው ብለው ያሉት ሰውዬ ያቃቸዋል ሰውዬው ከዚህ የሞት መስመር ሰውዬውን እነግርሃለሁ አይ ነገር እንግዲህ ሰውዬው ስማቸውን ባትነግረንም ግን እዚህ ንገረን እዚሁ አሁን እንዴ ድምጻቸውን ሁሉ ይዞታልና አይ በጣም ለመሰለ በጣም ነገሩ እንትን ይሆናል ይቅርብኝ ይልኝ በጣም ለሰው አይ ግድ የለም ንገረን አሁንማ ግድ የለም ንገረን መልካም ስለሆነ አታጓጉንም እኔ አዝኜባችሁ እንደገና ደግሞ ነው የሚሄደው አይ እኔ ይቅርብኝ አይ ኤርሚዬ አዝንባችኋል ለብቻ አዝንባችኋል ብቻ እነግራለሁ እጅግ በጣም የሚያስቀና አይሆንም አቀጣጥሎት የሚለው ሐሳብ ጌታ ኢየሱስ ይባርካችሁ ኤርሚዬ እወድሃለሁ ተባረኩ ወንድማችን ዮሐንስም ይሄን በጣም ወደው ልጅ ነው በእናትህ በጣም በኢየሱስ ስም I love ዶኒ I love this guy በኢየሱስ ስም በጣም ነው የምወደው በቃ ተባረኩ በጣም ይታከፍ ያርጋችሁ እውነት በጣም ጆኒ እየጸለይኩ ነበርና በጣም ነው በቃ ደስ ያለኝ ሐሴት አድርጌያለሁ ኤርሚዬ ቤኪ ፓስተር ጌታ ኢየሱስ ይባርክ በቃ አንተ ትልቅ ወንድማችን ነህ በጣም የተወደድክ በጣም ደስ ይላል ሰይጣን አፍሯል በቁጣችሁ መካከል
በቃ ፋንታ አትስጡት ነው። ኦልሬዲ ተቆጡ። ጳውሎስና ማነው እንትና በጣም ተፋጭተዋል በማርቆስ ምክንያት። እብን ከጴጥሮስ ጋር ብትል በትምህርትም በምንም ተፋጭተዋል። ቤተክርስቲያን እንደዚህ እየተፋጩ ምናምን ግን ምንድን ነው የሰጠን? ክርስቶስ ይቅር እንዳላችሁ ይቅር ተባባሉ ተናነጹ ነው እንጂ ፈጽሞ አይኑር የመላእክ ስብስብ ወይም የሥላሴ ማህበር አይደለም። አብ ወልድ መንፈስ ቅዱስ አይደለም። እና እግዚአብሔር ያስቀመጠልን ይቅርታውን ነው። የልጁን ይቅርታ ነው። በቀን 7 ጊዜ 7 ችግር ካለ ይቅር እንባባላለን። የተሰጠን ነው። ይሄ በቃ ክርስትና ነው። አሁን ተዋረድ ምናምን ያላችሁ ሰዎች መቼም አትዋረዱ። የኛ ፍጹም ጽድቃችን ክርስቶስ እስከሆነ ድረስ እኛ እርስ በርሳችን ብዙ ከዚህም በላይ እንሆናለን። ግን አንድ ላይ ነን። መንፈሱ አያላቅቀንምና ቤኪዬ በጣም ነው የምወድ። ተባረክልኝ። ውድድ ነው ማድረግ ጀርሚ ፓስተር ካለው በቃ አንደኛ ተባረክ። ካሱቲ በቃ ልግባ ስራዬን ልስራ። ወዳታ ይቅርታ የሚለውን እስኪ ዘምር ቤኪ። ይቅርታ አይ ግድ የለም እወዳቸዋለሁ። በቃ ልግባ ካሲ ሰው ቁጭ ብሎ እየጠበቀኝ ነው ስቱዲዮ